ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፋርና የአማራ የሰላም ኮሚቴዎች እንዲሁም የሰላም ወዳድ ማህበረሰቦች በሙሉ እንዴት ናችሁ? ያው እንግዲህ እንደምትመለከቱት እነዚህ ያሉ ግመሎች ከአማራ ወደ አፋር ክልል ጠፍተው ይሄዱ ግን ወዳው በሰላም ኮሚቴው ክትትል ወዳው የተመለሱ ናቸው። እስኪ እዚህ ባለቤቶቻቸውንም ምን ያህል ደስተኛ እንደሆኑ እስኪ እንጠይቃቸው። ይመር መሐመድ ከየት ነው? ከራያ ቆቦ። ከራያ ቆቦ። እነዚህ ግመሎች ያንተ ናቸው? አዎ። ስንት ናቸው ያንተ ግመሎች? 2። መቼ ነው የጠፉህ? ሮብ ነው የጠፉህ? አዎ። እነዚህን ግመሎች አሁን በሰላም ኮሚቴው ነው እነዚህ ግመሎች በክትትል የተገኙትና እንደው ለሰላም ኮሚቴው ያለህ ምስጋናና ከአፋር በኩል የመለሱትን የኮሚቴ አባሎች እስኪ ምን ይሰማሃል? ምን ያህል ደስተኛ ሆነሃል? እንደገና ደግሞ አሁን ለምሳሌ በዚህ ሰላም ምክንያት ነው እነዚህ ግመሎች የተገኙትና ድሮ በነበረው ሂደት ልታገኛቸውም ልታጣቸውም ትችል ነበርና ብዙ ዋጋ ተከፍሎ ነበረ። በሂሳብ ነበረ ሊመጡ የሚችሉትና እስኪ ያለህን አመለካከትና ደስተኝነትህን ግለጽ። እስኪ የሰላም ኮሚቴውንስ ምን ትለዋለህ? ይሄ ሰላምስ ጠቀሜታ ምን ያህል ነው ጠቀሜታው የሚለውን እስኪ ግለጽልን። እኔ በጣም ይሄን ሰላም በጣም አመሰግናለሁ። ከዚህ ቀደም 8 ግመል አፋር ሀገር ገቡ በዚሁ ብር እየተባለ ሰላም የለ ስለሆነ ለማንጣት ተቸንፈን ቀርተናል። አሁን እነን በማግኘታችን በጣም አመሰግናለሁ። ሰላሙን በጣም አድርጌ አደንቃለሁ። እሺ እናመሰግናለን። እንግዲህ በሰላም ወደ ሀገራችሁ አላህ ያስገባችሁ። ያው እንግዲህ ይህን ሰላም እናንተም ተባባሪ እንድትሆኑ ለምሳሌ እናንተ ነጋዴዎች ናችሁ። በየቦታው የምትሄዱበት የገበያ እንትን አለና ለምሳሌ የአፋር ግመሎች ብታገኙ ምን ያህል ቁርጠኛ ናችሁ ለመመለስ? በጣም ይሄኑ ሂደት እንሄዳለን። በቃ ሀገኘና ለኮሚቴ እንሰጣለን፣ እንድመለስ እንተባበራለን። በጣም ጥሩ። እሺ እናመሰግናለን። እሺ የሁለቱ ግመሎች ባለቤት ማን ነው? ስም ማን ነው? ጌታሁን አስረስ። ስንት ግመሎች ናቸው ያንተ? 2 ግመሎች። ያው አብረው ነው የሄዱት ግመሎች። አሁን እንግዲህ ጌታሁን አስረስ ያለህን እስኪ እነዚህ ግመሎች የተመለሱት በሰላሙ ኮሚቴ ነውና ይህን ሰላም ምን ያህል ለመጠበቅ ዝግጁ ነህ? እኔ እንደው በጣም ነው ደስ ያለኝ ሰላም ዝግጁነት እነሱ ለአፋሮችም እንዳስመለሳችሁልን በጣም ደስ ነው አለኝ። አዎ እንደ ባለፈው ቢሆን ቀልጠው ለሚቀሩ እኔ እርግጠኛ ነኝ እና በጣም ደስ ነው የሚለኝ። እሺ ከየት ነው እስቲ ጌታውን? ራያ ቆቦ ነው። ራያ ቆቦ ነው ያንተም? ራያ ቆቦ። ያው እንግዲህ ያለበት እንትን ንግድ ላይ ነው የምትመስሉትና ሁላችሁም ምናልባት ነገ የዚህ ዕጣ ፈንታ ቢገጥም የአፋር ግመል መጥቶ ምን ያህል ቁርጠኛ ነህ ለመመለስ? ወይም በሌባም ይሁን በምንም ይሁን ገበያ ላይ ብታገኝ ምን ያህል ዝግጁ ነህ ለመመለስ? እኔ እንደው ደስተኛ ሁኜ ያለ ገንዘብ ያለ ምንም ለእናንተ ለማስረከብ ዝግጁ ነኝ እነሱ። እሺ እናመሰግናለን ጌታ። እሺ ሶስተኛ ነው ስምህ? ሐምዲ ይመር። ሐምዲ ይመር እንግዲህ አንተም ከዛው ከራያ ቆቦ የመጣህ ነህ? አዎ። ከራያ ቆቦ የት ቀበሌ ነው? የራያ ቆቦ ልዩ ጎጧ ወደይ ትባላል። ወደይ ቀበሌ ስንት ነው? ወላሂ ቀበሌ 022 መሰለኝ። 022 በራያ ቆቦ ነው ማለት ነው። አፋፍ ነው ማለት ነው። አፋፍ እንግዲህ በአካባቢያችሁ የሚገኙ የሚመጡም የሚሄዱም ንብረቶች ይኖራሉ። ምናልባት የእናንተ ግመሎች ዛሬ በዚህ በእኛ ግንባር ነው ሄደው ሊመለሱ የቻሉትና የተመለሱትም ደግሞ የዚህ አካባቢ የሰላም ኮሚቴና የአፋር ኮሚቴዎች በመነጋገር ነው እነዚህ ግመሎች ያለምንም ክፍያ የተመለሱት። በእናንተም በኩል አሁን ከአውራ ወይም ከእዋ የሚመጡ ግመሎች ሊኖሩ ይችላሉና ከአፋር ክልል እነሱንም ይሄን ሰላም ለመደገፍ ምን ያህል ቁርጠኛ ነህ? እኔ በጣም ደስ ስላለኝ ይሄኛ አሁን የኛ ግመሎ ያመጣት ደስ ስላለኝ እነዚህም ከነሱ ጠፍተው ወደኛ የሚመጡ ወይንም አዘዋውሮ ሌባም ሆነ ወደኛ የሚያመጣ ካለ በህግ አመልክተን እንደ ሰላም ወደ ያለው ሰው እንዲመለስ በህግ እንዲመለሱ እናደርጋለን የሚባል ደስተኛ ሆነው። ስለዚህ እስኪ የሰላም ኮሚቴውን አጠር ባለ መልኩ ግለጽልኝ። እስኪ የሰላም ኮሚቴው ምን ያህል በመመለሱ ወይም በማስመለሱ ምን ያህል ደስተኛ ነህ? የሰላም ኮሚቴው ደስተኛ ነኝ። አመት በላይ
በጣም ደስተኛ ነኝ። አዎ ስራ እየተሰራ ሰላም በሰላም ስለሆነ ይሄ የተገኙልን ነው። በጣም ነው ደስ የሚለኝ። እሺ እናመሰግናለን። ውድና የተከበራችሁ ተከታታዮችና የአፋርና የአማራ ኮሚቴዎች የሰላም ኮሚቴዎች እንደምትመለከቷቸው እነዚህ ግመሎች ከጠፉ ዋላደር ያሉ ነው። ወዳው የሰላም ኮሚቴው በመነጋገር ከዚህ ላይ አድርሷል። እነዚህ ግመሎች እንግዲህ በቀላል የሚገመቱ አይደሉም። በጣም በውድ ብር የሚገዙ በቀላል የሚገመቱ አይደሉምና እነዚህን ግመሎች ዛሬ ከአፋር ኮሚቴዎች ለአማራ ኮሚቴዎች ለወሎ ኮሚቴ እንግዲህ አስረክበው ለባለቤቶቻቸው ማስረክበን እየሄዱ ይገኛሉ ማለት ነው። ቴንኪው ከታችኛው በኩል ያላችሁ የእዋ ኮሚቴዎች እንዲሁም የቀበናዋና የሃሮ የአካባቢው ኮሚቴዎችን ከልብ እናመሰግናለን እላለሁኝ። أمسينا وأمسى الملك لله والحمد لله